ዛሬ ደግሞ ሞባይል ዳታ ቶሎ እያለቀ ወይም እየተጨረሰ የተቸገራችሁ ቤተሰቦቼ አንድ መፍትሄ ይዘላችሁ መጥቻለሁኝ። እንድትከታተሉኝ በአክብሮት እጋብዛለሁኝ። አሁን የሚያሳያችሁ ሶስት ነገሮች ነው። መጀመሪያ እያንዳንዱ አፕሊኬሽን በዋይፋይ እንዲሰራ ብቻ ማድረግ እንችላለን። የፈለግነው አፕሊኬሽን ብቻ በዳታ እንዲጠቀም ማድረግ አለብን። ሁለተኛ ዳታ ሴቨር ኦን እናደርገዋለን። ሶስተኛ ደግሞ ያሉን አፕሊኬሽኖች ባክግራውንድ ራን እንዳይሆኑ ኦፍ እናደርጋለን። እነዚህ ሶስቱም እናያለን አንድ ባንድ ማለት ነው። መጀመሪያ ሴቲንግ እንገባለን አልኳችሁ። መጀመሪያ ሴቲንግ እንገባለን። ከዛ አሁን ቀጣ አፕሊኬሽን በዋይፋይ ብቻ እንዲሰራ እናደርጋለን። ሴም ኤንድ ኔትወርክ ሴቲንግ እንገባለን። ሴም ኤንድ ኔትወርክ ሴቲንግ እዚህ እንገባለን። እዚህ ከገባን በኋላ ዳታ ሴኩሪቲ ይምላል። እዚህ እንገባለን። ዳታ ሴኩሪቲ ከገባን በኋላ ዳታ ሴቲንግ ኤንድ ዳታ ዩዜጅ እዚህ ከገባን ኔትወርክ ማናጅመንት የሚል እንነካለን። እዚህ ከገባን በኋላ እዚህ እንመለከት። ዳታ ኦፍ ሆኗል። ኦን ከሆነ ዳታ ኦን ሆኗል ማለት ነው። ዋይፋይ ኦን ሆነ። ኦን ስናደርጉ ዋይፋይ ኦን ይሆናል ማለት ነው። ዋይፋይ ባለበት ኦን ይሆናል። ስለዚህ አሁን ዳታ ጠፍቷል። ዳታ ኦን ሳደርገው ለምሳሌ እዚህ አፕሊኬሽን ሊስት ይላል። በዚህ በኩል ዳታ ይላል፣ በዚህ በኩል ዋይፋይ ይላል። ስለዚህ የኔን ተመልከቱ። ይሄ ዋይፋይ ኦን ሳደርገው ዳታ እዚህ ኦፍ ሆኗል። ለምሳሌ ይሄ አፕሊኬሽን እዚህ አልበራም። እዚህ ከበራ በዳታም ይሰራል በዋይፋይም ይሰራል ማለት ነው። እዚህ ዋይፋይ ኦን ከሆነ ግን ዋይፋይ ሲከፍት ሁሉም አፕሊኬሽን ራን ይሆናሉ ማለት ነው። አፕዴት የሚሆን አፕሊኬሽን በዋይፋይ አፕዴት ይሆናል። ባክግራውንድ ራን የሚሆን በዋይፋይ ራን ይሆናል ማለት ነው። በዳታ ራን ሊሆን አይችልም። እዚህ ዳታ የሚል ኦን ከሆነ ግን እንመለከት። እነዚህ ኦን ከሆነ ዳታ በርቷል። የኔ ኦን ሆኗል ማለት ሁሉም አፕሊኬሽኖች በዳታ ይሰራሉ ማለት ነው። ባትጠቀሙበት እንኳን በዳታ ራን ይሆናል። አፕዴት የሚያስፈልገው ከሆነ አፕዴት ይሆናል። በአሁን ጊዜ እያንዳንዱ አፕሊኬሽን በየጊዜው አፕዴት ይሆናል፣ አዲስ ሶፍትዌር ይጭናል። ስለዚህ ይሄው ኦን ሆኗል ማለት አፕሊኬሽን አፕዴት በሚያስፈልገው ጊዜ ራሱ አፕዴት ይሆናል ማለት ነው። ስለዚህ የዳታ የሚል ኦፍ ማድረግ አለብን፣ ኦን መሆን የለበትም። እኛ የፈለግነው አፕሊኬሽን ራን እንዲሆን ከፈለግን ለምሳሌ እዚህ ወረድ እንበልና ፌስቡክ በዳታ መጥቀም ስንፈልግ የኛው ኦን እናደርገዋለን ማለት ነው። ራሱን ይጠይቀናል። ለምሳሌ ዳታው ላጥፋውና ለምሳሌ ከዚህ ልውጣ፣ ወጥቻለሁ። መጀመሪያ ዳታ ላውራውና አሁን የሆነ አፕሊኬሽን ልክፈትና ለምሳሌ ቻትጂፒቲ ልክፈተው። ምን እንደብለ ይት ቻትጂፒቲ has been banned from using mobile network. Do you want to lift this restriction? ስለዚህ ሬስትሪክሽን ሆኗል ማለት ነው። የሆነ አፕሊኬሽን ስነካ ዳታ አይጠቀምም፣ በዚህ ፍቃድ ይጠይቀናል ማለት ነው። ሊፍት ካልኩት ይነሳል። ስለዚህ ዳታ እጠቀማለሁ ማለት ነው። ወደዚህ መግባትም አያስፈልገንም ማለት ነው። ለመጥፋት እንጂ ለማብራት እዚህ ጋር መግባት አያስፈልገንም። ራሱ ዳታ ስንከፍት አፕሊኬሽን ስነካ ራሱ ይጠይቀናል ማለት ነው። አሁን ደግሞ ወደ ሁለተኛ ሴቲንግ እንገባለን። እያንዳንዱ አፕሊኬሽን በባክግራውንድ ራን እንዳይሆን ማለት እኛ አፕሊኬሽን ሳንከፍቶ በባክግራውንድ ግን ዳታ እንዳይጠቀምብን ምን ማድረግ እንዳለብን አሳያቸዋለሁ። ሴቲንግ እንገባለን። አፕሊኬሽን ማናጅመንት የሚላለ አፕሊኬሽን ማናጅመንት እንገባለን። አፕሊኬሽን ማናጅመንት ከገባን በኋላ አፕሊኬሽን ሊስት የሚላለ አፕሊኬሽን ሊስት እንነካለን። አሁን እያንዳንዱ አፕሊኬሽን እየነካን ባክግራውንድ ራን የሚል እናጥፈዋለን። ለምሳሌ ኤኢቲዲ የሚል አፕሊኬሽን የኔ ልንካውና እዚህ ምን ይላል? ሞባይል ዳታ ኤንድ ዋይፋይ የሚል እነካዋለሁ። ስነካው ባክግራውንድ ዳታ የሚል ኦን ሆኗል። ኢናብል ዩዜጅ ኦፍ ሞባይል ዳታ ኢን ዘ ባክግራውንድ። ስለዚህ ማለት ምን ማለት ነው ይመስላችኋል? እኔ አፕሊኬሽኑን ሳልከፍተው እንኳን
ዳታ ስከፍት በባክግራውንድ ራን ይሆናል ማለት ነው። ስለዚህ ግዴታ መጥፋት አለበት። አጠፋዋለሁ ማለት ነው። እያንዳንዱ አፕሊኬሽን እንደዚህ እያደረግን ማጥፋት ይኖርብናል ማለት ነው። አሁን ደግሞ ወደ ሶስተኛው እንግባ። ሶስተኛው ደግሞ ሞባይል ሴቨር ኦን ማድረግ ማለት ነው። ሞባይል ሴቨር ኦን ሆኖ ማለት ዳታ እንኳን ኦን ቢሆን እኛ ሳንፈቅድ ግን አፕሊኬሽኑ ዳታ መጠቀም አይችልም ማለት ነው። ስለዚህ እኛ በፈለግነው አፕሊኬሽን ብቻ ዳታችን እንጠቀማለን ማለት ነው። ስለዚህ አሁንም ወዴት እንገባለን? ዳታ ሴቨር ኦን ለማድረግ ኔትወርክ ሴቲንግ እንላለን፣ እንገባለን። ከገባን በኋላ ቀጥታ ወዴት እንሄዳለን? ዳታ ኤንድ ሴኩሪቲ። ዳታ ኤንድ ሴኩሪቲ ከገባን ዳታ ሴቲንግ ኤንድ ዳታ ዩዜጅ የሚል አለ። እዚህ ከገባን ምን ይላል? ዳታ ሴቨር የሚል አለ። ዳታ ሴቨር እንገባለን። ዳታ ሴቨር የኔ ኦፍ ሆኗል፣ ኦን እናደርገዋለን ማለት ነው። ኦን አደረገው ነው ማለት። ስለዚህ ዳታችን ባክግራውንድ ራን የሚሆን አፕሊኬሽኖች ሬስትሪክት ያደርጋል ማለት ነው። አራተኛው መንገድ ደግሞ አፕሊኬሽን ሬስትሪክት ማድረግ ማለት ነው። ዳታ እንዳይጠቀም ሬስትሪክት ማድረግ እንችላለን። ይሄ ደግሞ አሁንም ሴቲንግ እንገባለን። ሴቲንግ ከገባን በኋላ ዳታ ኤንድ ሴኩሪቲ የሚል እንገባለን። ዳታ ሴቲንግ ኤንድ ዳታ ዩዜጅ እንገባለን። ዳታ ሴቨር እንገባለን። እዚህ ምን ይላል? አንሪስትሪክት ዳታ። እኔ አንሪስትሪክት ስላደረኩት እዚህ ምን ይላል? አፕሊኬሽን አሎው ቱ ዩዝ አንሪስትሪክት ዳታ ዌን ዳታ ሴቨር ኢዝ ኦን። ዳታ ሴቨር ኦን ብናደርጎም እዚህ አንሪስትሪክትድ ካላደረግነው አፕሊኬሽኑ በባክግራውንድ ራን ሊሆን ይችላል ማለት። ስለዚህ እዚህ እንነካለን። እዚህ ከነካን በኋላ እነዚህ ሊስቶች አሉ። አሁን ለምሳሌ ባክግራውንድ ኦፍ አደረኩት። ባክግራውንድ ዳታ ኢዝ ተርንድ ኦፍ ብለዋል። ባለፈው ኦፍ ስላደረኩት ማለት ነው። እዚህ ያለ ኦፍ ሆኗል። እዚህ ምን ይላል? ፎርግራውንድ እና ባክግራውንድ ይላል። ምንም ዳታ አልተጠቀመልኝም። ስለዚህ በዚህ በእያንዳንዱ እየገባን ባክግራውንድ ተርንድ ኦፍ ማድረግ እንችላለን። ለምሳሌ እዚህ ኦን ከነበረ ኦፍ መሆን አለበት። እዚህ ለምሳሌ ኦን ሆኖ ከነበረ ኦፍ ማድረግ አለበት። እያንዳንዱ እያየን ኦፍ ማድረግ አለብን ማለት ነው። ደግሞ እዚህ ቲፕ ሰጣችኋለሁ። ሁልጊዜ የምንረሳው ነገር አለ። የኛ አፕሊኬሽኖች በሞባይላችን ላይ ያሉ አፕሊኬሽኖች ሁልጊዜ አፕዴት ይሆናሉ፣ አዲስ ሶፍትዌር ይጭናሉ እና አንድ ሴቲንግ ማስተካከል አለብን። ሁልጊዜ ቼክ ማድረግ ያለብን አንድ ሴቲንግ አለ። እሱ ደግሞ መቼ አፕዴት ይሆናሉ፣ በዳታ ወይምስ በዋይፋይ የሚል አለ። ስለዚህ የኛው ሴቲንግ ኦን ማድረግ ይጠብቅብናል ማለት ነው። ለምን ነው ኦን የምናደርገው? አብረን እንመለከት። ሴቲንግ እንገባለን። ሴቲንግ ከገባን በኋላ አፕሊኬሽን ማናጅመንት እንገባለን። እዚህ ላይ ምን ይላል? አፕሊኬሽን አፕዴት ይላል። አፕሊኬሽን አፕዴት እንነካለን። ከነካን በኋላ እዚህ 3 ነጥብ አለና ይሄኛው 3 ነጥብ እንነካለንና ሴቲንግ ይመጣል። እንገባለን። እዚህ ነው ማለት አውቶ አፕዴት አፕሊኬሽን ኦቨር ዋይፋይ። ይሄኛው ኦን ማድረግ አለብን። ሞባይል ኔትወርክ ዳውንሎድ ኦፍ ይሆናል። ፐርሰናል ሪኮመንዴሽን ኦፍ ይሆናል ማለት ነው። ስለዚህ ይሄኛው ስንነካው ይላል። ስለዚህ አውቶ አፕዴት ኦቨር ዋይፋይ ኦንሊ ይሆናል ማለት ነው። ኦቨር ዋይፋይ ኦንሊ። ስለዚህ ዳታ ስንከፍት አፕሊኬሽኖቻችን አፕዴት አይሆኑም ማለት ነው። በዋይፋይ ብቻ ነው አፕዴት የሚሆነው። የዛሬ ቪዲዮ ለዚህ ይመስላል። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አመሰግናለሁ።